ልጅ ጓደኛዬ እኔም እንደማስብ ታውቂያለሽ። ቡራ አሁን መጥቶ አናግረ ነው ምናምን ጓሚል ከሆነ ግዴታ የኔ መሆን አለብሽ ሚል ከሆነ ማለት ነው ግዴታ ወደ ህግ ነው ወደ ሴቶች መብት ነው መሄድ ያለብን። ተረዳሽ? አንተ ለምንድን ነው ሁለታችን የማትወጣ? አንተ ለምን አትወጣ ሁለታችን? አንተ እኮ ነው ማለት የገባው። አሁን ነው ወይ ቋራ ያሹፍክ ነው ያለው? አንተ የገባው እኮ አንተ ነው ያለው። አንተ ነው ለመደማመጥ ሞክሩ። እሱ ሲጀምር አንተ ነው የገባው ያለ። ለምን ጠራችሁ መጀመሪያ? እንድትነጋገሩ ሰው አይደለም እኮ ምንድነው ምን ነገር? እሺ እሱ በሌለበት እሺ እሱ አሁን ዛሬው እሷም አለች እሱም አለ አንተም አለክ። እሷ በጣም ነው የምትወደኝ እንደዚህ ሊልክ በቀደምታም እንደዛው ነው አይደል ይፍጣላችሁ። ስለዚህ እሷ ባለችበት ነገሩ መፈታት አለበት ብለን ስላመነን እንጂ ማንም ምንም ስለሌለ ይሄ መኖር የለበትም ከሌ መኖር ለመጣ ምናምን እውነታው ተደብቆ ነው የሚቀረው። በስርዓት እንነጋገር። ነገሮች የሚፈቱት እሱ እዚህ ጋር ያለ እኔን ጠርታችሁ ምንድነው እሱ ምትሉ? አንተ ምን በላው ዝም በል። እኔ አንተና ማውራት አልፈልግም። ገባ አይደል? አንተና እሷ ፍቅረኛሞች አይደላችሁም፣ ቤስት ፍሬንድ ናችሁ። እሱም ጓደኛክ ነው ያውቃል ቤስት ፍሬንድ እንደሆናችሁ። ከዚህ በፊት ስታወራለት የነበረው ስለ ቤስት ፍሬንድነትህ እንጂ እሷን አብዝተህ እንደምትወዳትና እንደምታፈቅራት ስትነግረው አልኖርክም። ስትነግረው ብትኖር ኖሮ ዛሬ ቢቀየር አዎ ትላንትና እንደዚህ እሷን እንደምወዳት እሷን እንደማፈቅራት እየነገርኩ ተቀየስክ ለማለት ለወቀሳ ለመቅረብ መብት አለክ። እስከዛሬ ግን ዝም ብለህ በቤስት ፍሬንድነት ስለሷ ስታወራለት የቆየከው ልጅ ዛሬ በመሐከላችን ገባ ብለህ መውቀስ አትችልም። እንደ ሐሳብ ተረዳኸኝ? ሐሳብ ሳይሆን አስረግጠሽ ነው። እንደ ሐሳብ ሳይሆን ነው። ሰላም የኤላ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ በጣም ደህና ነን። ሰሞኑን ያለውን ውዝግብ እያያችሁ ነው። በኤላ በቡራና በጓደኛዬ መካከል ያለውን ነገር ለመፍታት ነው እዚህ የተገኘ ነው። እንግዲህ ዛሬ ኤላንም ጠርተነዋል፣ ቡራንም ጠርተነዋል። ኤላም ቡራ እንዳይመጣ አያውቅም፣ ቡራም ኤላ እንዳይመጣ አያውቅም። ምክንያቱም ነገሮችን የአንዱ መምጣትን ከሰማ ወይ አንዱ ሊቀር ይችላል ብለን ስላሰበን በጠረጴዛ ዙሪያ ለመናገር ማለት ለመወያየት ነው ዛሬ የመጨረሻ እንዲሆን ነው እኔ የምፈልገው። ምክንያቱም እሷም እየተወዛገበች ስለሆነ ቡራም ጓደኛዋ ነው፣ ኤላም ፍቅረኛዋ ነው። እንዴት ማድረግ እንዳለብን ግዴታ በንግግር ነው መሆን ያለበት። እንዳያችሁት ነው እንግዲህ እና አንቺ ምን ትያለሽ? ማለት እኔ ማስበው ነው የምነግርሽ። ማለት ብሩኬ በጓደኝነት ማለት አሁን ነገሮችን እንዳያበላሽብሽ አሁን ላይ ያበላሽ አይደል? ታውቂያለሽ እንደምንኖር እኔና አንቺ ከዚህ በካሜራ ጀርባም ሆነ ከኤላ ጋር ያለውን ነገር እያበላሽ። ምክንያቱም እሱ የሚፈልገው በፍቅረኛ ነው ታውቂያለሽ። እኔ ደግሞ ያንን አልፈልግም። ከድሮ ጀምሮ ጓደኛዬ ነበር። እኔ ደግሞ ያ ነገር ስለማልፈልግ አልቀበልም። አሁን በምንም እኔ ያለኝን ህይወት ማጣት ስለማልፈልግ መጥቶ አሁን እዚህ ጋር ሌላ ሁሉም ቀርቶ ሁለቱ ይስማው። ምክንያቱም ኤላም ወደ ያልሆነ ነገር እያመራ ነው በንዴት፣ ሁለቱም ያልሆነ ነገር እየወሰኑ ስለሆነ እንቱ ቡራ ጋር ምን ደውልለት አሁን ደግመን እዛ መጥተው ቢነጋገሩ ባይ ነው። አዎ በቀደምታም እኮ አስረድቼዋለሁ። ግን እሱ የሚለው በቃ አንቺን ያው አውርተናል እኔና አንቺ እሱም ሐሳቡን እንደማይቀየር ነው። ግን በቃ ቢያንስ ሳክናው እንደ ትልቅ ሰው ማውራት አለበት እዚህ ጋር ይመስላል። ሁለቱ እኔ ደስ ይለኛል። ግን በዚህ መካከል እንደ ጓደኝነት የምነግርሽ ነገር ቢኖር እንደ ሐሳብ ማለት ነው ቡራ ቢቀርስ በጓደኝነት በሁሉም ነገር ቢቀርስ፣ ምክንያቱም ፍቃደኛ ነኝ ይሄንን እሱ ያንን የማይፈልግ ከሆነ እኔ ልተው ፍቃደኛ ነኝ። መቼም ስለውጥ መዳርግቶ ነው የሚይዘኝ። ያው እንግዲህ ቤተሰብ ያለውን ከኤላ ጋር ለማስቀጠል ጓደኝነታቸውን ፍቅረኛነታቸውን በሰላም ዘለቄታ እንዲኖረው ግዴታ የቡራ እዚህ ጋር ወይ መቀንጠስ አለበት ወይ ደግሞ እምቢ ካለም በህግም ጨምሮ መሄድ እንዳለብን ነው የሚሰማኝ። ግን እኔ እንደ እህት ለሷም እንደ ጓደኝነት ለሱም እንደ ጓደኝነት ተመክረዋለሁ ለሚሆነውን መሆን ያለበትን። ምክንያቱም ዛሬች ልጅ የራሷ ህይወት ሲኖራት እሱ በእንደዚህ አይነት ሁኔታ ጓብሎ ኢላላ ያናገረው በቀደምታ ማይታችኋል። በቃ እስኪደባደቡ ድረስ በቃ አደባደበቻቸው እስኪባል ድረስ ነው ጠርቼ እንደዛ የተፈጠረውና እኔም ዛሬ መጥቶ እንደዛ አይነት ወከባ ምናምን የሚፈጥሩ ከሆነ ግዴታ ቡራ ወደ ህግ ነው መሄድ ያለበት ጓሚል ከሆነ ማለት ነው። ምክንያቱም በእንደዚህ አይነት ዙሪያ አያስኬድም። በሰው ህይወት ጣልቃ ገብነት ይባላል። እሷም ያለ ፍላጎቷ እኔ ከሪጋ ሁኚ ለምን እሱ ነሽ ለምን እሱን ጠበሽ ምናምን እሱ እንደዚህ ምናምን ይባል። ለሱም ጓደኛው ነው ይተዋወቃሉ ሁለቱና ይሄ ነገር ደስ አይልም አያስኬድምም ጭምር። ልጅ ጓደኛዬ እኔም እንደማስብ ታውቂያለሽ። ቡራ አሁን መጥቶ አናግረ ነው ምናምን ጓሚል ከሆነ ግዴታ የኔ መሆን አለብሽ ከሚል ከሆነ ማለት ነው ግዴታ ወደ ህግ ነው ወደ ሴቶች መብት ነው መሄድ ያለብን። ተረዳሽ? ምክንያቱም እኔ አሁን ህግ ጋር ብንሄድ
ሊያስተካክሉት ይችላሉ። ምክንያቱም ህግ ነው፣ ከእሱ ሊበልጥ አይችሉም። እውነት ነው። ግን ደግሞ እዚህ መጥቶ ስናውራ የሚሻሻል ምክንያቱም ቤተሰብ ራሱ ብዬ ባለፈው ዕለት ምክንያቱም ከኛ የተሻለ ነው ብዬ ኤላን አውርቼው ነበር። እሱ ግን ፍላጎት የለውም ቤተሰብ ማለት ከነዚህ ውስጥ ቤተሰብ እንዲገባ አይፈልግም። አናግረሽዋል? አይፈልግም ቤተሰብ እንዲገባ አይፈልግም። ስለዚህ ህጉ ራሱ ሁለቱም ምክንያቱም ቢታሰሩ ምንም ጥቅም የለውም። ምክንያቱም ከሁለቱም ጋር እሱም ያፍቅረኛዬ ነው ይሄም ደግሞ ጓደኛዬ ነው። ማንም ሰው እንዲጎዳ ፍላጎት የለኝም። በእርግጥ ቂም መያያዝ ነው ትርፉ ወደ ህግም ከዞረ እስቲ ነገሮችን መተው ብንወያይና በሰላም ቢፈታ እኔም ደስ ይለኛል እኮ። እሺ ማይል ከሆነ እሷን እንትን ማይላክ ከሆነ በሚለው ነው እንጂ ማንም ቢታሰር ምንም ቢል ጥቅም የለውም። ያው ቪዲዮን እኮ አይቼዋለሁ። ስለ ቤተሰብ ጣልቃ ገብነት እንዳይኖረው አይቼዋለሁ። ቪዲዮንም ሰምቼዋለሁ። ነገር ግን አንቺ ደግሞ ይበልጥ ከካሜራ ጀርባ ባለው ነገር ጠበቅ አድርገሽ ይሄን ነገር አናግረሽዋል ወይ? አናግሬዋለሁ። ፍላጎት የለውም እሱ ይባስ በሌላ ነገር በጉልበት እንጂ ሊፈታ አይፈልገው ጭራሽ የለ ቤተሰብ ምናምን። እንዴት እንደዛ ሊሆን ይችላል? ጓደኛው ነው እንዴ በጉልበት ይሄ ነገር ሊፈታ ይችላል? ነገርኩት፣ አስረዳሁት። እሱም አልሰማኝም። ያም አይሰማም። ያም ተዋት ድረስልኝ። ያም አስፈራርቶሽ ከሆነ ጭራሽ ቡራ። ስለዚህ እኔ ካቅሜ በላይ ነው የሆኑት ሁለቱም እውነት ይሄ ከባድ ነገር ነው። እንግዲህ አስረጅቻቸው ወይ የሆነ ነገር እንትን እንደሚል አላውቅም። ሁለቱም ተቀባይነት የላቸውም፣ አይቀበሉም። በራሳቸው አይላሚውን ጉልበት ነው የሚፈልገው። ቤተሰብ አይግባ ምንም ነገር። የዛን ሰዓት ደግሞ ሁለቱም ይጎዳዳሉ። ያ ለኔም ለነሱም ለማናቸው ላንቺ ነው ይበልጥ ጦስ የሚመጣው። አንደኛ ነገር የነሱ የሁለቱ ቤተሰቦች ይሄ ነገር ቢሰማ እሷ ናት ሁላ ነው ጦስ ያመጣችሁ ተብሎ ጓደኛ በጣም ሌላ መዘዝ ውስጥ ሁላ ነው የምትገቢው። አንቺ ነሽ እንደውም ይበልጥ ከነሱ ተጎጂ አንቺ ነሽ የምትሆኚው። ይሄ ነገር በደንብ አጥብቀሽ ልታስቢበት ይገባል ያልኩት ለዛ ነው። ይምጣ ቡራ እና እናግረው። ልጎትትሽም እንደዚህ ሊልም ይችላል። እኔ እንጃ እንደ ጓደኝነታችሁ እንደ ቤስትነታችሁ ማለት ነው። ለዛ ነው እንደዛ መልሽ። እሺ ካንዲ ወይኔ ቡራ ነው ባይዘው ሄላ ወይ ቡራ እዚህ ግሪኑ ቦታ ነው በፊት እንትን የምንልበት ቦታ እዛ ቦታ ነና ቶሎ ነው እየጠበቅነህ ነው እኮ። እሺ ቻው። ደርሶ እየመጣሁኝ ነው ብሏል። ደርሷል መሰለኝ ግን እንትኑ አቅጣጫው ቦታው ጠፍቶበታል። የት ጋር እንዳለን ምናምን ትንሽ ግራ ገብቶኛል ነው እያለ ያለው። ይመጣል ይምጣና ያው ስላልኩትኝ ይመጣል። በናስብ ከራፍ በጂ ሊያዛው እና ብቻውን ይምጣ። እኔ ማለት ብዙ ባይላውራው ማውራት ይኸውልሽ አሁን እኮ ይኸውልሽ አንዳንዴ በሱ መፍረድ አልችልም ታውቂያለሽ። አሁን በሱ ጓደኛ ይኸውልሽ አሁን በተላመዳችሁበት ሰዓት አብራችሁ ብዙ ነገር አሳልፋችኋል። ብዙ ቦታ ትሄዳላችሁ፣ ብዙ ቦታ ትመጣላችሁ። ቤተሰብ የሚፈርደው ነገር ነው ታውቂያለሽ። አሁን አንቺ ባናት የመጣ ነገር ስለሆነ ነው። እሱን አስረጭ ቡራ አንቺ አስረጭ። ይኸውልሽ ልትቆጩ ምናምን እንዳትሞክሪ ልልሽ ፈልጌ ነው። እኔ ያለውን ነገር በእርጋታ እነግረዋለሁ። ተረጋግቼ እኮ ነው ያለሁት አይደለ? አሁን አፈቅርሻለሁ፣ እወድሻለሁ እንደዚህ ሲልሽ አሁን አንቺ ትጎለትት ያልሽ አመልሽን ስለማውቀው ነው እንደዚህ ምልሽ። ነገሮችን ተረጋግተሽ እንትን ለማለት ሞክሪ። እኔ ጠይቀዋለሁ የት ጋር ማቆም እንዳለበት፣ የት ጋር መሆን ያለበትን ነገር ነው ማማክረው። እንደዚህ አይነት ነገር ውስጥ ሲጀመር ማለት ነው ጓደኛዬ መግባት አልፈልግም። እንደዚህ አይነት እንትን ውስጥ ማለት ነው። አሁን ቡራን ተው በሚለውበት ሰዓት አንቺ ምን አገባሽ ራሱ ቢለኝ እንጣላለን ነገሮችን። እኔ አሁን ያንቺ ህይወት እንዲበላሽ አልፈልግም። ያሹ ላይፍሽ አሪፍ ላይፍ ነው። ኢላና ቋለው ጥሩ ልጅ ነው፣ መልካም ልጅ ነው። ለሱም ጓደኛው ነው፣ ይተዋወቃሉና እኔ እንጃ ባልገባ ደስ ይለኛል። ዛሬን ካሜራዎች ተጠበቃችሁ። አረ ሰላምታ ሰላም በለን። እዚህ ሰላምቲ ዲስ ነው ዲስ ከፍተሽ አይ ወይ ቡራ ምንድነው? ምንም አይደለም። በቃ ቁምና ነው እንደዚህ ሰላምቲ ቁም በቃ ሚያንጂ በጣም እያፈላሽ ነው የምር በጣም። እስቲ አንተ ደግሞ ሁሉ ጊዜ ለእንትና አሁን ዛሬ ደግሞ ለመነጋገር ነው ታውቃለህ። በቀደምታም አናግረሃለሁ ቁጭ ብዬ አዋራሃለሁ ብዬክ ነበረ። ለቱም መነጋገር ስላለብን ያለውን ነገር ሁሉም ነገር ቤተሰቦቻችንም ጭምር ማየትም ማወቅም ስላለባቸው ብዬ ነው እንትን ያልኩህና ነገሮችን እንዲታያቸው አለ። በእንደዚህ አይነት መንገድ ይዘልቃሉ ወይ ነው? አሁንም እንደዚህ ነው ሰላምቲ ምናምን ሳይሆን ኤላም ጓደኛክ ነው። አሁን ይኸውልሽ አሁን ጓደኛክ ነው
ባለፈው አቻላራ አንቺ እንዴት ሲሆን እንደነበረ አይቻለሁ። እሱንማ አንተ ያረከው ትዕግስትህ እንደዛ መሆኑ አሪፍ ነው። በቃ ትዕግስተኝነትህን አይቻለሁ። ደስ ይላል። ጓደኛክ ስለሆነ አንተ መሰንዘር የለብም። እሱም ደግሞ ግልፍ ያለው እንዴት ዛሬ ላይ የኔ ፍቅረኛ ስትሆን አንተ ጓደኛዬ ከጎኔ መሆን ሲገባህ እንዴት ልትቀየር ቻልክ ነው። ተረዳክ? አሁን እሱም እንደምቀኝነት ነው የሚያይብህ። ደግሞ በሱ በኩል ደግሞ አልፈርድበትም። እሱ ትክክል ስለሆነ ማለት ነው። ቡራ እንደራ በራስክ ይው በራስክ እኔ በሆንስ ብለህ እንዴ መሰለሽ አሁን እኔ ተመቀኛው እኮ አይደለም። እሷንስ ለምን ታወዛግባታለህ? እንደ ቤስት ጓደኛ ማለት እኮ እንደ እህት ማለት ነው። እንደ እህት እንደ ወንድም ነው የምታይክ። አንተም እንደ እህት ነው ማየት የነበረብህ። እስከ ዛሬ ለምን አልተቀየር? የኔ ጥያቄ ያ ነው። ለምን ዛሬ ከኢላ ጋር ፍቅረኛ ስትሆን ከጓደኛ ጋር እንደዚህ ስትሆን ለምን ይሄን ማሰብ አስፈለገው? ዛሬ ነገ ጠይቃታለሁ። ዛሬ ነገ እንደዚህ ብሎ ነገር የለም። ቢያንስ መጀመሪያ እንኳን ስታቀኔ ለመመጥበት ዝም ማለት ነበረብህ። ከልብህ እኔ ቦታ ካለኝ አንተ ጋር እንደዛ ነበር ማድረግ የነበረብህ። ይኸውልሽ አሁን እዚህ ጋር ኤልያስ ማለት አልገባ እንጂ እኔ በቃ ሰዓት እየጠበቅኩ ነበር እያመቻቸው እሷ ስትቀደም ዝም ማለት ነው ያለብህ። መቼም ታሪክ እሱ ጋር ሆኜ ታለያየኛለህ። አንተ እኮ እሱን ነው እያደረክ ያለኸው። ነገሮችን ለማስተዋል ሞክር። በቃ በራሴ ቢሆንስ እኔ በቃ ኤላ ቤስት እንደው በቃ ይሄ ፍቅረኝነቱን ተውና አንተን በሱ ቦታ እሱን ደግሞ በአንተ ቦታ አድርግ። ኤላ ቤስት ፍሬንድ ሆነው አንተ ደግሞ ፍቅረኛዋ ሆነ ብትመጣ አንተ ይሄ ነገር ቢደረግብህ ደስ ይልካል? ቡራ ደስ ይልካል? ትቀበለዋለህ? ይሄንን በሱ መፍረድ አትችልም፣ በሷ መፍረድ አትችልም። ጀመራኝ ተወጂኛለሽ ነው ተናገር። ምንም ሼም እንደዚህ እዚህ ጋር ለካላህልኝ ሲጀመር እንዴ ጓደኛሞች እኮ ናችሁ። ለምን ትጠላሃለች? ሲጀመር እናሱ እንጨርሳለን። እናሱ እኔ ኤልያስ የሴት አይምሮና የወንድ አይምሮ አንድ አይደለም። ሁለታችሁ አንድ ላይ ብትገናኙ እኮ ትጋደላላችሁ። ይሄ ግልጽ ነው። እኔ እንደውም ባለፈው እኔ የኔና አንተን ጓደኝነት የምፈልግ ከሆነ ነገሩን አብርድ። ወይ እንደ ድሮችን እንቀጥል፣ ወይ ካልሆነ ደግሞ አንገናኝ። ከነ በቃ አትድረስብኝ፣ አልደርስብህም። አይሆንም እሱ አይሆንም። እያየህ አይደል እንዳለውን ነገር ቡራ ነገር ለማሰብ እንጂ በትልቅ ሰው እንደ ይንቀቀጫው ተታጋረ ለህይወቷን ሲጀመር አንተ ለሷ የምታስብላት ከሆነ የምትወዳት ከሆነ አሁን በጣም ከምትወዳው ከምታፈቅረው ጓደኛክ ጋር ያለችው። ስለዚህ በሷ ምርጫ ነው መሄድ ያለብህ። አሁን ሲጀመር ኤላም ይመጣል። እኔ ላንተ ያልነገርኩህ እንደሚመጣ እሱ ጀምረን ይባል ቪሽን ነበር። እሱም ባለበት እሷም ባለችበት እኮ እናወራለን። ግን ደግሞ ሁለታችሁም ገንፍላችሁ አይሆንም። አሁን እኮ የሷ ምርጫ እየነገረችህ እኮ ነው ብራ። አንተ እኮ ነው ክትች ያልክ ያለው ከነገሮቹ ውስጥ ወጥተህ ነገሮችን በስነ ስርዓት ማስኬድ ነው ያለብህ። እንደ በፊቱ የምትሆን ከሆነ ትሆናለህ፣ ለማትሆን ከሆነ እኔም ለጓደኛዬ አንተን በቤስት ጓደኝነት አልመርጥላትም። አንተም ስለማትፈልገውም ጭምር ማለት ነው። አዎ እያቀሳሰርኩኝ አይደለም መሆን ያለበትኝ ነው። ዋ እሷ እኮ ነገሮችን ለማቀለል ነው የመጣችው እዚህ ጋር አይደለ? እኔ አልኳችሁ ምን አልኩ አልቻልኩም። ስለዚህ እሷ መግባት ስላለባት ገባት። አንቺ እንደዚህ እያልሽ ነው እንደዚህ እንድትላት አልፈልግም። እሷ አለ ቡራ አሁን ማለት ነው አሁን የሷን ደስታ ትፈልጋለህ ወይስ አትፈልግም? ወይ ተረጋጉ ቡራ። እሱን ሶን ታፋለች እኔ ና ቆይ ላይ ማለት እንዴት ነህ አለ ይሄ ልጅ ምን ይሰራል? አብሮት እንድትነጋገሩ ነው። ቆይ ኢላ ነገሮችን መጀመሪያ ገና መምጣት ነው። እንዴት ዋላችሁ? አንቻውን ሻይ ቡና እንዴት ነው ሰላም ያልሽ? እንደዛ ይባል። ይሄ ልጅ ምን ይሰራል? ነምናና እንድናወራ ነው ነገሮች እዚህ ጋር ማለቅ አለበት። በቃ ምክንያቱም ተጋኖ ከባድ ደረጃ ላይ ነው እየደረሰ ያለው። ስለዚህ በስርዓት እንነጋገር። ነገሮች የሚፈቱት እሱ እዚህ ጋር ያለ እኔን ጠርታችሁ ምንድነው እሱ የምትለው አንተ? ምን ይኸውልህ ዝም በል። እኔ አንተን ማውራት አልፈልግም። ገባ አይደል? እዚህ ጋር ተደማመጡ መጀመሪያ። ኢላ በቀደምታ ታውቃለህ አይደል? እሷ የለችም። በእርግጥ አንተና እሷ ታውቃላችሁ፣ አውርታችኋልም፣ ያለውን ነገር ታውቃላችሁ። ነገር ግን እሷ ባለችበት፣ ቡራን ባለበት፣ አንተም ባለክበት፣ እኔም ጓደኛዋ ባለሁበት ነገሮች ሲፈቱ አሪፍ ነው። ለምን እሷ ስላልነበረች ነው ይሄን ነገር ልትልክ የቻለችው። ይሄን እሷ ብትኖር እንኳን ሊልክ ይችላል ታውቃለህ። ስለዚህ እሷ ባለችበት ፊት ለፊቱ አንተም ባለክበት ያለውን ነገር ምን መሆን እንዳለበት
ብንወያይ የተሻለ ነው። ለምን አንዱ በሌለበት አንዱ ስለ አንዱ ስም መወራት የለበትም። አንተ በሌለክበት ደግሞ ስለሱ ስም መነሳት የለበትም። ሁላችንም ባለንበት እዚሁ በዚሁ ነው ፊት ለፊት ፌስ ቱ ፌስ እየተያየን ማውራት ያለብን ነገሮችን መፍታት ያለብን ብዬ የማስበው ማለት ነው። ግን እኔ መናገር ያለብኝን ነገር እኮ በተደጋጋሚ ተናግሬያለሁ። በዚህ ጉዳይ ገባሽ? ሁለታችሁ መጨነቅ የለባችሁ። እኔ በምፈታው መንገድ እንደምፈታው ተናግሬያለሁ። አንተ እኮ በጉልበት ለመፍታት እየሞከርክ ነው ይላል። እሱም እንደዛ አንተ ስትገል እሱም እያጋለ ነው። አንተ ለምንድን ነው ከሁለታችን የማትወጣው? አንተ ለምን አትወጣም ከሁለታችን? አንተ እኮ ነው ማለት የገባው። አሁን ነው ወይ ቆያረ ያሹፍክ ነው ያለው። አንተ የገባው እኮ አንተ ነው ያለው። አንተ ነው ለመደማመጥ ሞክሩ። እሱ ሲጀምር አንተ ነው የገባው እያለ ለምን ጠራችሁ? መጀመሪያ እንድትነጋገሩ ሰው አይደለም እኮ ምንድነው ምን ነገር? እሺ እሱ በሌለበት እሺ እሱ አሁን ዛሬው እሷም አለች እሱም አለ አንተም አለክ። እሷ በጣም ነው የምትወደኝ እንደዚህ ሊክ በቀደምታም እንደዛው ነው አይደል የተጣላችሁ። ስለዚህ እሷ ባለችበት ነገሩ መፈታት አለበት ብለን ስላመነን እንጂ ማንም ምንም ስለሌለ ይሄ መኖር የለበትም ከሌ መኖር ለመጣ ምናምን እውነታው ተደብቆ ነው የሚቀረው። ለምን አንዱ በሌለበት ስለሚወራ ማለት ነው። ዛሬ እውነቱ መውጣት ስላለበት ነው፣ በይፋ መታወቅ ስላለበት ነው። የሁላችሁም ነገር ማለት ነው፣ የሶስታችሁም ነገር መፈታት ስላለበት ነው። እሱም ባለበት አንተም ባለበት ይተባለው እኛን የማስማማት ነው። አዎ የማስማማት አዎ። እኔ እኮ በዚህ ሐሳብ ሳልስማማ ቀርቼ አይደለም አላርፍ ያለው እሱ ገባችሁ አይደል? እዚህ ጋር ለቤተሰብም ለሁሉም ሰው ማሳወቅ ፈልገው ነገር ከህይወታችን አልወጣም እያለ ያለው እዚህ ጋር እሱ አንተ እኮ ነው ጣልቅ የገባው እኔ አይደለሁ። መሆኑ እኮ መሀል ላይ ማለት አንተ ነህ መሀል ላይ የገባው። በመከራከር ያለፈውን በማንሳት እኮ እሱ ነው ማንቺ ቡራ በመሀከላችን ቡራ ኤላም በመሀከላችን ገባህ ለማለት ራሱ ማለት ነው። አንተና እሷ ፍቅረኛሞች አይደላችሁም፣ ቤስት ፍሬንድ ናችሁ። እሱም ጓደኛክ ነው ያውቃል ቤስት ፍሬንድ እንደሆናችሁ። ከዚህ በፊት ስታወራለት የነበረው ስለ ቤስት ፍሬንድነትህ እንጂ እሷን አብዝተህ እንደምትወዳትና እንደምታፈቅራት ስትነግረው አልኖርክም። ስትነግረው ብትኖር ኖሮ ዛሬ ቢቀየር አዎ ትላንትና እንደዚህ እሷን እንደምወዳት እሷን እንደማፈቅራት እየነገርኩ ተቀየስክ ለማለት ለወቀሳ ለመቅረብ መብት አለክ። እስከዛሬ ግን ዝም ብለህ በቤስት ፍሬንድነት ስለሷ ስታወራለት የቆየከው ልጅ ዛሬ በመሀከላችን ገባ ብለህ መውቀስ አትችልም። እንደ ሐሳብ ተረዳኸኝ? ሐሳብ ሳይሆን አስረግጠሽ ነው እንደ ሐሳብ ሳይሆን ነው እየነገርኩት ነው። ይኸውልህ ተረዳክ? ስለዚህ ማድረግ ያለብን ነገር አንተም እንደ ቤስት ፍሬንድነት በቤስት ፍሬንድነት መቀጠል። አይ እኔ በቤስት ፍሬንድነት አልቀጥልም። ቀደም ለሱ ባለፈው ለሱን ተናገረ። በቃ እሱ አንተ እንደዛ ከሆነ መፈልገው ይቅርብ ግንኙነታችን ቡራ ከኔ ጋር ደግሞ ታይተሽ ከሱ ጋር መቼ ነው ማጣውኝ? አልፈቅድልሽም። ያንን ምን ማለት ነው? እሺ ያን አልፈቅድልሽም። ቡራ ነገሮች እንዲጠብቁ እያደረክ ነው። በጣም እየጠበቁ ነው የሚሄዱት። እኔም እሷ እንድትጎዳ አልፈልግም። እንደዚህ ምን ታስፈራራትም አልፈልግም። ዛሬ እኔ ሲጀመር አንተ እዚህ ጋር እንዳለ ቆይ እዚህ ጋር እንዳለ ባቅ ኖሮ አልመጣም። ሁለተኛ ነገር ሰማኝ አስጨርሰኝ። ገባ? አንተ ንግግር አይገባም ይመስለኛል። ገባ? ዝምቴ ካልገባ ንግግር አይገባም። ገባ? እኔ ስርዓት በማስይዝ መንገድ ስርዓት አስይዛለሁ። አሁን ስላስፈራራ እዚህ ጋር እንደምስቀው እንደምታሾፈው አይደለም። ገባ? ከኛ ህይወት ውስጥ የማትወጣ ከሆነ ያለውን ነገር በስነ ስርዓት የማቀጠል ከሆነ እኔ ለቤተሰቦቻችን ክብር ስል ነው እስካሁን ድረስ እንትን እያልኩ ነበርኩት። ገባ አይደል? ስማ ለኔ አሁን እኔ እዚህ ሰላት እየመጣሁትም እናንተ ጋር እናንተና አክብሬ ነው አይደል? ከዚህ ውስጥ ከስራ በላይ ይሄ የህይወት ጉዳይ ነው ቡራ። አሁን ከስራ በላይ የህይወት ጉዳይ ነው። የሷም ህይወትም እየታመሰ ነው፣ ያንተም ምን አንተማ እየታመስክ አይደለም። ነገሮችን እንትን እያልከ ነው። እረፍ በቃ ነገሮችን ጉዳዮችን እንዲዟዟሩና ጠብቀው የሌላ ቦታ ስለ የሆነ ነገር ውስጥ እንዲገባ አታርግ። የእውነቴ ነው ቡራ። እኔ እንደ እህትም ለሷም እንደ ጓደኛ ነኝ፣ ላንተም እንደ እህት ነኝ፣ ለሱም እንደ እህት ነኝ እና እንደዛ ነው ሆኜ ነው የምነግራችሁ። ስለዚህ አሁን ባጭሩ እኔ የህይወት ጉዳይ ነው። እረፍ ነገሮችን አስተካክል እያልኩ ነው። ተስማማ። ወንድምህ አይደል እንዴ? ጓደኝነት ማለት እኮ ከወንድም በላይ ነው። አሁን አንድ ነገር ላውራ ወይስ እንዴት ነው የምታውቀው ነገሩ? ምንድን ነው የምታወራው? አንቺ ከኔ ጋር ትሆኛለሽ አትሆኝም? አትሆኝም አይደል? የኔ ካልሆንሽ ደግሞ መቼም ይስው አትሆኝም። ጨረሱ። ማን ብለን የምታስበው ለምን ልጅ አሽኝም ነው? ከዚህ በኋላ እኔ ደግሞ እሰራላችኋለሁ። ለምንድን ነው ልጅ ማገር ያለ ታዩ? ችግር የለውም አኪያ እናወራለን። ችግር የለውም። እንደዛ ከሆነ ልቀቂው እንዳትደርስብኝ ደግመህ እየነገረች ነው። እየሰማህ ነው? እየነገረች ነው። ይጀምርኒ በማለፍበት መንገድ እንዳታጣ። በቃ እኔ ከእንደዚህ አይነት ጉዳይ ውስጥ ራሱ ልውጣ በቃ። እኔ በሚሄድበት ቦታ እንዳትሄድ አንተ። እኔ ራሱ በቃ ከእንደዚህ አይነት ጉዳይ ውስጥ መውጣት አለብኝ በቃ ብዬ ነው የማስበው። እናንተ ሲጀመር እሱ እያለ ለምንድን ነው እንትን ማውራት አለባችሁ ብለን ነው ብለን አስበን ነው እንጂ እንደዚህ ይፈጠራል ብለን ነው እንዴ?
ትልቅ ሰው ነው ሁለታችሁ መነጋገር ነው ያለባችሁ ጓደኛሞች አይደላችሁ እንዴ እኮ አይደለም ለምን ጠራችሁኝ አቺ ልክ እኮ ነው ይላ ግን እሷ ባለችበት ይኸውልህ ተረዳው እኮ እኮ እረዳችኋለሁ ሁለታችሁን አሁን ያላችሁበትን ነገር እንትን ለማለት አሁን ነገ ጧት እሷ እኮ እንደዚህ ብላኛለች ብሎ ቢለህ ራሱ ማለት ነው እሷ በሌለችበት እንደዚህ ማውራቱ ምናምኑ እኔ ያለው በቀደም ታረላ እሷንም በግሏ አዋርታታል ነገር ግን ሁላችንም በተሰበሰብንበት ግን እንትን ማውራቱ ነገሮች እንዲፈቱ ያደርጋል እንጂ ነገሮች እንዲጠብቁ አያደርጉም በሚለው ነው ተረዳክ ዛሬ እንትን ያለው ነገር ግን ነገሮችን በቃ ብንቋጩ የተሻለ ነው አንተም እሷን ትሪት አርጋት በጭቅጭቅ ጊዜያችሁን አታባክኑ እሱ ወደ ጎን ትታችሁ ማለት ነው እንደዛ የሚሻለው አይ እኔ በጠብጣለሁ ምናምን የሚል ከሆነ ደግሞ እንደ ተባባል ነው ማድረግ ነው ምክንያቱም በዚህ እንደዛ አይነት ነገር የሰው ህይወት ማመሰቃቀል አይችልም ብዬ ነው ማስበው እኔ ከናንተ ጎን ነኝ እንጂ ከሱ ጎን አይደለም ግን እሱም ደግሞ እንዲጎዳ አልፈልግም እንደ ሰው ማለት ነው ልክ ከሆነሽ እኔ አሁን እዚህ ጋር ብዙ ማውራት ራሱ አልፈልግም ገባሽ አይደል በቃ በተደጋጋሚ ለቤተሰቦች ያለው ነገር እኮ ተናገርኩ አሳወቁ ገባሽ ግን እሱ ስርዓቱን የሚጠብቅ ሰው አይደለም ማድረግ ያለበትና መደረግ የሌለበትን ነገር ለይቶ አያውቅም ገባሽ እኔ እኮ ግራ ገባኝ እኮ ማለት እነዚህ ነገሮች ቢለይ ኖሩማ እንደዚህ ጣልቃ ይገባ ነበር እኔ በቃ እኔ ግራ ገብታለኝ እኔ ስርዓት ማስያዝ ባለብኝ መንገድ እኔ ራሱ እንደዚህ አይነት ነገር ውስጥ መግባት አልፈልግም አሁን ለምን ነው ተቀለ እንደዚህ ምልህ እንደዚህ አይነት ነገር ውስጥ መግባት አልችልም ምልህ አሁን እኔ እሱ ተቃውሜ እኔ እየተቃወምኩት ነው አሁን ቡራን ለምን እንደዚህ ታርጋለህ አንቺም ከነሱ ጎን ነሽ ምናምን አሁን እሱ ጨረሩ እኔ ላይ ነው ጭራሽ የሚያርፈው ጭራሽ ነገር እሷ ናት እኔም ታቀሳስራው እሷ እንትን እንዳትለኝ ብሎ ነው ወላ የሚያስበው እና እኔ በቃ ራሳችሁ እናንተ ችግራችሁን ፍቱ በቃ በእናታችሁ እኔ ሉጣ በቃ መውጣት አለባችሁ በቤተሰብ እኔ እሷን አሁን በቃ እኔ ምን አልኳት መሰለ በቃ ይሄ እሺ ኖ አንተ በጉልበት አይደለም እኔ እያልኳትኝ የነበረው እሷን እንደውም በቃ ነገሮች ወደ ሴቶች መብት ይሄድና ግዴታው አይደለም ማስገደድ አይችልም ብዬ ስላት አይ ነገሮች በቤተሰብ ይፈቱ ይሻላል ምናምን አለች ደግሞ እሱም ደግሞ መልሰር ተስተብ በቀደምታ ደግሞ ኢላ ከልክሎኛል በቤተሰብ እንደዚህ ጣልቃ ገብነት እንዳይኖር ብሎኛል ስለዚህ በዚህ ብላችሁ የሚሆን ነገር አይደለም ካዳኔ ምን ነው እናቴ ነገር የምሰበስበው ጓደኛዬም እንድትጎዳ አልፈልግም አንተም እንድትጎዳ አልፈልግም እሱም እንዲጎዳ አልፈልግም እኔ ምክንያቱም ለማስማማት እንጂ ወደዚህ ጎን መሆን እውነት ያለው እሷ ጋር ነው በጓደኝነት ነበር እስከዛሬ ቀጠለው አንተም ለሱ ጓደኛው ነህ እስከዛሬ ምንም ነገር እንዳልነገር ካቃለውና ዛሬ ተነስቶ እንደዚህ ገባ ክብኝ በመሐከላችን እንደዚህ ገባ ህሊልህ ራሱ አይገባም ግን ምንም ማድረግ አልችልም ይሄ ሆድ ማቁሰል ነው ስለዚህ እናንተም ፍቅራችሁን እሱን ወደ ጎን ትታችሁ ቀጥሉ እሱ በመጣበት ሰዓት በመጣበት አካሄድ ማስተናገድ ነው እናንተም ሲቁጭ ብላችሁ ተነጋገሩ ያለውን ነገር ምን ማድረግ እንዳለባችሁ በምን በኩል ቢመጣ በምን በኩል መመለስ እንችላለን የሚለውን ነገር ጣልቃ ገብ ቤተሰብ ካልገባ ምን ካላለ እሷም ለብቻው ሆና የምታወራው ነገር ከተፈጠረ ማካሄድ ነው እንግዲህ ነገሮችን እና ስለዚህ እኔ አሁን ልሂድ በቃ መናገር በመጨረሻ ማሳወቀው ነገር አንቺ እንድትጨነቅ አልፈልግም ሁለተኛ ነገር አክሲ አሁን በጣም የቅርብ ወዳጇ ነሽ ገባሽና ስለዚህ ሁለታችሁ በዚህ ነገር አትግቡ እኔ መፍታት ባለብኝ ነገር ፈቷለሁ ያለውን ነገር ገባችሁ እዚህ ጋር ካሜራ ደቅናችሁ እሱ ያለን ይመጥራት አስፈላጊ ነገር አይደለም ይረዳ እንዴት ነው እንዴ ጨርስ ስለዚህ ይሄ ነገር በቃ ካሜራውን እንደውም አሁን አቋርጡት እኔ መፍታት ባለብኝ ነገር ፈቷለሁ በቃ ካላስ ይበቃል በቃ ካሜራ ስቶፕ አድርጉ ሲጀመር ካሜራ እንደምትቀርጹ ያለው ነገር በስነ ስርዓት አታሳውቁኝ ነበር ግዴታ ነው ማስተላለፍ ስላለብን ቤተሰቦች ከዚህ በፊት የተፈጠረውን ነገር ያውቃሉ አሁንም ነገሮቹን በምን መልኩ መሄድ እንዳለበት ሐሳብ አስተያየት መስጠት ይችላሉ እኔ እንግዲህ ማለት ነው የሁለቱም የኔን ሐሳብ አይደግፉም በቤተሰብ የሚፈታም ሲባልም አይደግፉምም በህግም በሴቶች መብት የሚኬድ አንቺ እንደዚህ ማስገደድ አይችልም ሲባል መፍታት አይፈልጉም ስለዚህ በማከል ቤት እኔ ምንም አልሰራም ማለት ነው ካሜራም ደቀንሽ ይላሉ እንደዚህ ለምን ሆነ ይላሉና ስለዚህ የኔ ሐሳብ ስላልተመቻቸው የጓደኛቸው ሐሳብ ስላልተመቻቸው በራሳቸው መወሰን ይችላሉ ህፃን ልጆች አይደሉም ያም ህፃን አይደለም ይሄም ህፃን አይደለም አኪ ኖ እኔ ራሴ ነፃ ማውጣት ነው ያለብኝ እንደዛ ማለት አይደለም እና ምን ያላችሁ ነው ኖ እኔ እናንተን ሐሳብ እቀበላለሁ መታረቅም ካለብን በስነ ስርዓታዊ ስነ ስርዓቱን በጠበቀ መንገድ ታረቃለሁ ግን እሱ እያደረገ ያለው ነገር ስነ ስርዓቱን የጠበቀ ነገር ነው ብለሽ ታምኛለሽ
እኮ ስላልጠበቀም እኮ እኔ በእንደዚህ አይነት በቃ በዚህ ካልሆነ በዚህ ከሄድ ያልኩትኝ እኔ እሱን ለመጉዳት ፈልጌ ሳይሆን ልክ ናት እሷም ወደዛም ከሄደ እንትን አይል ግን እኔ ሉጣ እናንተም ተመካከሩ ምን ማድረግ እንዳለባችሁ የኔ ሐሳብ ስላልተመቻችሁ ልቀይስ ይበቃኛል ያልኩትኝ እኔ ስለዚህ ጨርሻለሁ በቃ ካሜራ ስቶፕ ቻው ጓደኛዬ